እናንተ ቆጣ በሉልን ምን አሰጂ አይ እዚህ ላይ ህብረት ትንሽ አዎ ወደ ዋላ እዛ ሌላ ነገር ولا كلام ولا خلي لا شيء الحمد لله باي باي انت باكا فون باكا فون لا انت نجي yes Uci? Aku bisa dalam juga. ለሁለት እንትን በሉት ላስቲኩን አንሳላችሁ አባ Okay. Acaba. Mana?
Yes. Akafasta. Mereka kena buat agak naik kan? Zor. Ya, ini. ባለፉት 8 ዓመታት በመላ ሀገራችን በየዓመቱ የአረንጓዴ አሻራ መርሃ ግብር ስኬታማ በሆነ መልኩ እና በተደራጀና በሆነ መልኩ ተጠናክሮ እየቀጠለ የሚገኘው ከዓመት ዓመት የሚተክለው ችግኝ መጠን በከፍተኛ ደረጃ አድጓል። አጠቃላይ የተሰማው ገቢ በከፍተኛ ደረጃ ጨምሯል። በተለይ የተደራጀ የተሳትፎ ማረጋገጥ ረገድ በሀገራችን ትልቅ ምርታ የመጣበት ማለት ይቻላል። ሚሊዮኖች የሚቆጠሩ የኢትዮጵያ ሕዝብ በአንድ ጀንበር እና በክረምት ወቅት በየአካባቢው የአረንጓዴ አሻራ መርሃ ግብር ያከናውናል። በዚህ መሰረት ብዙ ዛፎች ይተከላሉ፣ ብዙ ሊበሉ የሚችሉ አትክልቶች ይተከላሉ። ለዚህም የምግብ ዋስትናችንን ለማረጋገጥ በጣም አግዟል። የአካባቢ ደን መራቆት በከፍተኛ ደረጃ እና የደን ሽፋናችን እንዲያድግ በጣም አግዟል። በተለይ ደግሞ በህዝብ ጉልበት በህዝብ ተሳትፎ መከናወኑ ደግሞ ከፍተኛ የሆነ የበጀት ቁጠባ አድርጎልናል ማለት ነው። ትልቅ ልማት ውጤት የተደራጀ ተሳትፎ ማሳካት መቻል ለአብሮነትም ለሀገረ መንግስት ግንባታውም ለልማታችንም በከፍተኛ ደረጃ ያገዘ ነው። በተለይ የዘራቂ አረንጓዴ ልማት ፕሮግራማችንን ከማሳካት ረገድ ግንባር ቀደም በዓለም ደረጃ በኩራት የምናገረው የምንችል የህብረተሰቡን የመደመር አቅም በከፍተኛ ደረጃ ያሳየ ውጤት ተገኘ ማለት ይቻላል። ከኢኮኖሚ አንጻር ሳይሆን የሚታየው ጠቀሜታ ያረንጓዴ አንደኛ ይሄ ስራ ፋይናንስ ወጪ ሊታሰብ ይችላል። በመላ ሀገሪቱ እያንዳንዱ ሰው ጉልበቱና እውቀቱን ተጠቅሞ በየአካባቢው የሚያደርገው የመትከል ጉዳይ በበጀት ሲሰራ ብቻ ኖሮ ብዙ ቢሊዮኖች ዶላሮች ነበር ማለት ነው። ስለዚህ ይሄንን በህዝባችን ጉልበት ማከናወናችን ትልቅ የልማት ውጤት በህዝብ ጉልበት ማከናወን መቻል ማለት የህዝቡን የተደራጀ ተሳትፎ ያጠናከረና በልማት ውጤታማነት በከፍተኛ ደረጃ ያገዘ ነው። የምግብ ዋስትናችን፣ ለአካባቢ ጥበቃ፣ ለአረንጓዴ መርሃ ግብራችን በሁሉም ዘርፍ ለልማት ከፍተኛ አስተዋጽኦ ያበረከተ ተግባር ነው ማለት ነው። አመሰግናለሁ። Afar है? हाँ. Yes, yes, yes. እሺ 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 ካፌና ካሜራ እሺ እሺ ቆይ 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 እሺ ቆይ ቆይ አትግባ
የሆነ የተንቀሳቀሰ ግባ አንድ ላይ ያስ አሁን በአካፋ የለማ ይሄዳል አንዴ ከተሰራል لا يصير لا كان يقول ايه ለመረገፊያ ነበር ያለው ከሚተሳደው አለው እስቲ ለኔ ሰጠኝ ኮኮብ ፕራይቬት ደረጃም እንደዚሁ ይሄ ትኩረት ተሰጥቶ እየተሄደበት ይገኛል። እሱን ቀጣይ ትውልድ እንዲተክል ከማድረግ አንፃር ቀጣይ ትውልድ እንግዲህ ኑሮ አጠቃላይ ልማት ሳይኖር ትውልድ ይጎዳል። ልማት ነው ለሁሉም ትውልድ ጠቃሚ። ለልማት ደግሞ አገር አረንጓዴ የሚሆን አንዱ ክፍል ነው። ድርቅ እንዳይመጣ አፈር እንዳይሸረሸር ይሄ ከፍተኛ ሚና ስላለው አገርን መጠበቅ ማለት ነው። በሌላ በኩል ሌላ ትርጉም የለውም። ልማት አገርን መጠበቅ ነው። አገር ሲጠበቅ ደግሞ ትውልዱ መጪው ትውልድ ከዚህ ተጠቃሚ ይሆናል። እንትኑንም ይቀጥላል። ስርዓቱንም አሰራሩንም ያስቀጥለዋል ማለት ነው። ለጄኔሬሽን ነው፣ ለአንድ ትውልድ ብቻ አይደለም። ለሁሉም የሚቀጥል ስለሆነ ያስቀጥለዋል ማለት ነው። ቀጥላው አሉ ይሄው የኔ መቅደስ ተሾመ እባላለሁ። ከገንዘብ ሚኒስቴር የስራ አመራር ዋና ስራ አስፈጻሚ ሲንግ ነው። ባለፉት ዓመታት በነበረው የአረንጓዴ አሻራ መርሃ ግብር ተሳትፎ ምን ይመስል ነበር? በየዓመቱ በሚደረገው የችግኝ ተከላ ላይ እሳተፋለሁ። በጣም ደስተኛ ነኝ። እየመጣ ባለው ለውጥ ደስተኛ ነኝ። እሳተፋለሁ። እስኪ እንደው ችግኝ ከአጠቃላይ ሰባ አረንጓዴ አሻራ መርሃ ግብር ችግኞችን እንዲጸድቁ ከማድረግ አንፃር ያለው ሁኔታ እንዴት አየሽው አንቺ? እስካሁን ባለው ሂደት ጥሩ ነው። ያው በብዛት ችግኞች ይተከላሉ። መንከባከብ ላይ የተወሰኑ ክፍተቶች ያሉ ይመስለኛል። ግን ያው በተቻለ አቅም ደግሞ ስፔሻሊ ዘንድሮን ደግሞ በተሻለ ችግኞችን ከመትከል ባለፈ የመንከባከብ
ፕሮግራም ወስደን በዛ መሰረት ነው የምንሰራው። የአምና የተከልናቸውንም የማየትና በማድረግ ችግኞች እንደው በተለይ ህጻናት እንዲተክሉ ከማድረግ አንጻር ይሄ ነገር ቀጣይነት ያለው እንዲሆን ከማድረግ አንጻር ህጻናት እንዲተክሉ የችግኝን ጥቅም እንዲረዱ ከማድረግ አንጻር እስኪ ምንድነው እንደ ሀገር መሰራት ያለበት እዚህ ላይ ያስያለሽ? ህጻናት እንግዲህ ይህንን እንዲያስቀጥሉ ሁሉም የህብረተሰብ አካል ኃላፊነት አለበት። እኛን እያዩ ነው ያለው። ስለዚህ በምናደርገው ችግኝ ተከላ እነሱ እንዲሳተፉ ማድረግ አለበት። ለእነሱ ለቀጣይ ህይወታቸው የተስተካከለ እንዲሆን እኛም ዛሬ መስራት አለብን። እነሱም ደግሞ ከእኛ ተምሮ ማስቀጠል የሚችሉ ደግሞ ማስተማር ችግኝ ተከላ ላይ መሳተፍ ይጠበቃል። ለትምህርት ቤቶችም ግንዛቤዎችን መስጠት አረንጓዴ ማድረግ ነገራችንን ምን አይነት ለውጥ ያመጣላቸው በኢንቫይሮንመንት ላይ የሚፈጥረው አስተዋጽኦ በደንብ ማስገንዘብ። አመሰግናለሁ። ዋው ያምራል በጣም ዋው ችግኝ አነሰል ይኸው ና ግባ አስማራ ሰላም